ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ያው ትናንትና እዩ እንግዲህ ብሩኬን አስፈራርተው ነው የሄደችው። እስከ ዛሬም ላንተ ክብር ብዬ ነው ጸጥ ያልኩትኝ። አሁን ግን መረጃ በቪዲዮ አውጥቼ አሳይልሃለሁ ብላ እንግዲህ አስፈራርተው ፎክራ ነው የሄደችው ማለት ነው እንዳያቸዋት። እንደዛም ካለች በኋላ እንግዲህ በጣም ብዙ ሰው ተደናግጧል። ምናልባት ያኔ መድኃኒት አጠጥተው ራሱን ሳያቅ ቪዲዮ ቀርጸው ሊሆን ይችላል፣ ፎቶ አንስተው ሊሆን ይችላል። በቃ በጣም ብዙ ሰው ተጨንቆ ነው ያለው። ጭንቀታችን እንዳለ ሆኖ ግን ውድ የጨረቃ ፋሚሊ እንዲሁም ወዳጅ አድናቂዎቻቸው ከብሩኬ ጎን እንድትቆሙ በትህትና እንጠይቃለን። ምንም ነገር ይሁን ምንም ከጎኑ ቆማችሁ ልጅቷን መጋፈጥ እንዳለብን ነው እየተሰማኝ ያለው። አንደኛ ነገር ይሄ ነገር የሰው ልጅ ሳያቅ ቪዲዮ ቀርጾ እንደዚህ ሚዲያ ላይ ማውጣት ራሱ ሊያስቀጣት ሊያሳስራት ይችላል። ይሄን ራሱ ቀድማ ማወቅ አለባት ብዬ አስባለሁ። ግን ሁሌ እንደፎከረች ነው። ሁሌ የሆነ ነገር አወጣለሁ የሆነ ነገር አለኝ እያለች ከመጣችበት ሰዓት ጀምሮ እንደፎከረች ነው። በቃ ተዘጋጁ፣ የሆነ ነገር ላወጣ ነው፣ ተዘጋጁበት፣ ብትጠነቀቅ ይሻላል፣ አውጥቼ ነው ማሳይልህ፣ መረጃ አለኝ፣ በቃ ብዙ ነገር ነው እያለች ያለችው። እንደዛም ነገር ካላትም ያው መድኃኒቷን አጠጥታ ነብሱን ሳያቅ ወይ ደግሞ ራሱን ስቶ ያነሳችው የቀረጸችው ነገር ቢኖራት ነው። አታረገውም አይባልም ልጅቱ በነገራችን ላይ። ምክንያቱም ወደዚህ ነገር የመጣችው በደንብ ተዘጋጅታ ስለሆነ በእርግጠኝነት የሆነ ነገር ይዛ ነው እንደዚህ የምትለው ማለት ነው። ካልሆነም እንደዚህ ዝም ብላ ከሆነ አካኪ ዘራፍ የምትለው ሁላችንም ከጎኑ ቁመን ልንጋፈጣት ይገባል ማለት ነው። በህግም ያስጠይቃታል። ይሄ ነገር የሆነ ነገር ይዣለሁ እያለች ሁልጊዜ እንደ ማስፈራሪያ እየተጠቀመች ልጁን በግድ እንዲያምን አይነት ነገር ነው እያደረገች ያለችው። ገብቷቸዋል። የእሱ ያልሆነውን ልጅ የሆነ ነገር አላት ቀርጻይ ሊሆን ይችላል። አሁን እኮ እሱ ራሱ አያቅም። ምናልባት የሆነ ነገር ቀርጻ አስቀምጣ ሊሆን ይችላል። ምን አድርጋኝ ነው የዛን ቀን የሚል ጭንቀት ውስጥ ሊሆን ይችላል እና እኔ እንጃ በሚያሳዝን ሁኔታ ከባድ የሚባል የሚያስጠላ ጭንቀት የሚያስጠላ ስሜት ውስጥ ነው ያለው ብሩኬ ማለት ነው። እና ጨረቃዬም የሱን ተረድተው አሁን ላይ በተለይ አሁን ላይ ማለት ነው ከጎኑ ብትቆሚ ምንም ነገር ይሁን በቃ ተከፍተሻል፣ አዝነሻል፣ ተሰብረሻል ግን ደግሞ ከጎኑ አሁን ላይ ቆመሽ ነገሮችን አብረሹ ብትጋፈጭናችን ልጅ አብረሻት ተጋፍጠሽ አንገቷን ብታስደፊያት ልጅ አለህ አይደል ያልሽው? አዎ አለው። በቃ ካለው እሰይ እንኳንም ኖረው ደስ ይላል። በቃ ካሳደግሽ ታሳድጊያለሽ፣ ካላሳደግሽ እኛ እናሳድገዋለን። ልጅ እኮ ነው፣ የእግዚአብሔር ስጦታ ነው። ምንድነው ይሄን ያክል እንደዚህ የምታስፈራሪበት? ምንድነው ይሄን ያክል በዚህ ልክ የምታስፈራሪው ብለሽ ብታሳፈሪያትና አንገቷን ብታስደፊያት እመኝኝ በቃ ያለ ምንም ማዳገም ነው ከህይወታችሁ ወታ የምትሄደው ማለት ነው። ምክንያቱም እሷ የእሷ አላማ ልጅ አለኝ በሚል ስበብ እናንተን ማለያየትና እስከ መጨረሻው ማቆራረጥ መበቀል ነው የፈለገችው ብሩኬን ማለት ነው። ያ ደግሞ ክፍተት የሆነላት ለእሷ ዋና መንገዷ በቃ የተመቻቸ መንገድ የሆነላት ምንድን ነው? የሀይሚ ማመን በቃ እሷ የመጣው ሁሉ የሆነ ነገር ሲላት አምና ትቀበላለች። አይ በፍጹም እሱ እንደዚህ አያደርግም፣ እኔ እሱን አውቀዋለሁ ከማንም በላይ በቃ ይሄም ልጅም አለኝ ካልሽ ዲኤንኤ ተመርምሮ ዲኤንኤ ውጤቱ ሲመጣ ያኔ የምናረጋግጥ ይሆናል። ከዛ ውጭ ግን ከህይወታችን ውጭ ምንም እኛ የምንለያየው ነገር የለም። ሰው መጥቶ እኛ ሊለያየን አይችልም። በቃ ሶስተኛ ወገን ከህይወታችን አናስገባም። አልሰማም መስሜ ጥጥ ነው ብትላት ኖሮ ከመጀመሪያውም በዚህ ልክ አትራመድም ነበረ። ግን ደግሞ የሰው ልጅ ነንና ይከፋናል የሆነ ነገር ስንሰማ፣ በተለይ በምንወደው ሰው ያ ሆኖባት በጊዜው ተናዳለች፣ ተጎርታለች፣ አልቅሳለች፣ ብዙ ነገር ሆናለች። ግን ያ እንዳለ ሆኖ ጉዳትሽ እንዳለ ሆኖ በአንቺ ጉዳት እኮ ብዙዎቻችን ተጎርተናል አብረንሽ ማለት ነው። ያ እንዳለ ሆኖ ግን አሁን ላይ አብረሽ ቆሜ ታስፈልጊዋለሽ። በቃ ይሆን አለ አይደለ? ቢያንስ ሰው እኮ ለሚወደው ሰው መስዋዕት ይከፍላል አይደለ? መስዋዕት ክፈይለት እስኪ በቃ ከጎን ነኝ አይዞህ፣ ምንም አታመጣም፣ ልጅም ካለህ እሰይ እንኳን ኖረህ፣ በቃ ምንም ችግር የለውም። ከፈለገች እናት ናት ታሳድጋለች፣ የሚያስፈልጋትን ይሰጣታል። ካልፈለገች ደግሞ ለእኛ ትሰጠንና እናሳድገዋለን ብለሽ በኮንፊደንስ አብረሽው ብትቆሚ እውነቱ እስከሚወጣ ድረስ ለአንቺም ለወደፊትሽም ለህሊናሽም በጣም ደስ የሚል ነገር ነው። በቃ ከሱ ጋር እንኳን ብትለያይ እውነት ልጁ የሱ ሆኖ አንቺ ጥሩ ነገር አድርገሽ ነው የሄድሽው። መንገድሽ ሁሉ ንጹህ ነው። እግዚአብሔርም የነጻ መንገድን አስተካክሎልሽ ይጠብቅሻል። ገብቶሻል? እና እባክሽ ከጎኑ ቆሚ ነው ምልሽ የኔ ጨረቃ። ከዛ ውጭ ደግሞ የጨረቃ ፋሚሊ ጥሩ ነገር ነው ትናንትና እያወራችሁት የነበረው። በጣም ጥሩ ውይይት ነበረ። አሁንም ቀጥሉበት። ከጎኑ ለመቆም ሁሉም ተዘጋጅቷል ማለት ነው የጨረቃ ፋሚሊ። አሁንም ዛሬም እንግዲህ ያስፈራራችሁን ነገር ይዛ የምትመጣ ከሆነ ከጎኑ ነው መቆም ያለብን። እሱም ማሸማቀቅ ምናምን አንተ እንዲህ ነበርክ እንደዛ ነበርክ ሳይሆን ተረዱት። በቃ እችልሽ የሆነ ነገርም ካላት
እሱን ራሱን አስታ የሆነ ነገር አጠጥታ ራሱን ሲስት ነው የሆነ ነገር ቀርጻ ወይም አንስታ ያስቀመጠችው ብላችሁ ተረዱና እንደ ሰው ልጅ በቃ በተለያየ አንግል እዩትና እስኪ የሆነ ሰው ችግር ውስጥ ሲገባ አናት አናቱን ከምንለው እንደ ሰው እንደ እህቴስ ብትሆን ወንድሜስ ቢሆን ብለን ተረድተን ከጎኑ መቆም ነው ያለብን። እንደዚህ አይነት ባለየዎችን ማሳፈር ነው ያለብን። ምክንያቱም የሰው ማንም ሳያቅ ቪዲዮ እየቀረጹ እያስቀመጡ የሆነ ሰዓት ላይ ማስፈራሪያ መጠቀሚያ የሆነ ሰው ገንዘብ አምጡ ይላል፣ የሆነ ሰው ደግሞ ልጅ አለህ ልጅህን እመን እያለ እንደ ማስፈራሪያ እየተጠቀመ ሰዎችን እንደዚህ መጫወቻ ሊያረጋቸው አይገባም። እንደዚህ አይነት ሰዎችን በጋራ ሆ ብለን ተነስተን ማስተማርና ማሳፈር አለብን ማለት ነው። ሌሎቹም እንዳይደግሙ እንደዚህ አይነት ስህተት እና እባካችሁ ከጎኑ እንድንቆም በትትና ጠይቃቸዋለሁ። ጨረቃይም እባክሽ መልእክታችን ከደረሰሽ በዚህ ሰዓት እባክሽ በቃ የውስጥሽን በውስጥ አድርገሽ ከጎንሽ ቆሜና እችን ሰይጣን የሆነች ሴት አሳፍሪልን እባክሽ። ከዛ በተጨማሪ ደግሞ አታገኟቸው፣ በቃ ልጆቹን አታገኟቸው እባካችሁ።